ሙዚቃ ጨርሰን እቺ ድራም መታባትን ስቲክ ቁጭ አድርጌ ቶሎ ራታችንን ከበላን እዛው ክለብ ውስጥ እንበላለን። ካልበላን ራቴን የተሰጠኝን ፓክ አድርጌ ቶሎ ወደ መኝታ ክፍላችን እዛ ሄድና ከዚህ ከአዲስ አበባ የተላከልኝን ስብከት ዝማሬ እሰማለሁኝ ራቴን እየበላሁኝ እና እግዚአብሔርን መከተል እንዴት እያነጻህ እያጠበህ እንደምትሄድ ያው ሁሉም ሰው ያውቀዋል። እና በዚህ ሁኔታ ነው ከዛ የወጣሁት። ይህንን ሳስብ እግዚአብሔር ኃይሉን እየሰጠኝ መጨረሻ ላይ አቆምኩኝ። ስለ ጻድቁ እንደው ትንሽ ነገር ብል በጣም ደስ ይላል። አዎ የጨጌ ዮሐንስ ፍቅር ይበዛላቸው በጣም ብዙ ወንድሞች እህቶች አሉ። እኔም እንዳቅሜ በትንሹ መመስከር እችላለሁ ስለሳቸውና የመንገዱት ነገር አይወራ ነው። በጣም የስንት ሰዓት መንገድ ነው። ያው ሰዎችን እንደዚህ ብዬ አስፈርቼ ላስቀር አልፈልግም፣ ግን አድካሚ ነው መንገዱ። በጣም ደስ ይላል። ሁለተኛ ለበጣም ጻድቁ ይሉና ሰዎች ድጋሚ ይሄዳሉ መልሰው። እንኳን ለኛ ለልጆቿ ላልሆኑም ሁሉ እረፍት መሸሸጊያ ናት። ብዙ ሙስሊሞች እናውቃለን ተደብቀው ሄደው ቅዱስ ገብርኤልን ታቦት ከቤተሰቦቻቸውን ከሚያዋቸው ሁሉ የሚያነክሱ አሉ። ፕሮቴስታንቶች አሉ እስከያዙናን መድኃኔዓለም በህልሟ ታይቷት ይሄውና የታየን ቤተክርስቲያን ብላ ሮጣ ገብታ በዛው የቀረች ልጅ እንዳለች ታሪክ ሰምቻለሁኝ። ለጸሎት ፕሮቴስታንቶች እንኳን ልባቸው ተሰብስቦ እንግዲህ እነሱ ያሉበትን ሁኔታ እናውቃለን። ጨዋዎች እንዳሉ ሁሉ በጣም ዋልጌዎች ከስርዓት ውጭ ሆነው አሉና ተረጋግተው ጸሎት ማድረስ የሚችሉት ማንንም የማያይበት የማይተችበት ነው። ቆመው ልባቸው ተመስጦ ወደ እግዚአብሔር በእውነት እግዚአብሔር አምላክ ብቻ እኔ ምኞቴ ይትብዬ ሁሉም የቤተ ክርስቲያንን እናትነቷን ሰብሳቢነቷን እውነተኝነቷን አውቀው እንዲጠለሉባት እንድንድን ለኢትዮጵያን በሙሉ ደግሞ ልባችን ሲመለስ እግዚአብሔርም ይመለስልናል። ሰላም ውድ ተመልካቾቻችን፣ ይህ መባ ሚዲያ ነው። እንደተለመደው ዛሬም በመባ ሚዲያ በአዲስ ዓመት በአዲስ ምዕራፍ ወደ እናንተ ይዘን የመጣነው አዲስ መርሃ ግብር ነው። የተለያዩ የቤተ ክርስቲያን መምህራን እና ዘማሪያን በቦታው ላይ በዚህ በአዲሱ ስቱዲዮአችን እየጋበዝን ለእናንተ ያስተምራሉ፣ ይመክራሉ የምንላቸውን ገንቢ የሆኑ መልእክቶችን ይዘንላችሁ የምንቀርብበት ልዩ መርሃ ግብር ነው። ይህ የዘማሪያን ወግ የተሰኘው መርሃ ግብራችን ነው። እንግዲህ ለዛሬ እንግዶችን ጋብዘናል። ከኛ ጋራ እስከ መርሃ ግብራችን ፍጻሜ አብራችሁን እንድትሆኑ እንጋብዛለን። መባ ስጦታ ነው፣ የአዲስ ዓመት ስጦታ ነው። እንግዲህ እንኳን ደህና መጣችሁ እንግዶቻችን። እንኳን ሰላም። በቅድሚያ ራሳችሁን እናስተዋውቅና እኔ ዘማሪ ይትባረክ ተገኝ ይባላለሁ። ዘማሪ ፍስሐ ዘለቀ። ዘማሪ ለዓለም ብርሃን። እናመሰግናለን። ውድ ተመልካቾቻችን መባ በአዲስ ዓመት በአዲስ ምዕራፍ ለእናንተ ያስተምራሉ፣ ይመክራሉ ያልናቸውን በአዲስ ርዕሰ ጉዳዮች ላይ እንዲሁ ደግሞ ዘማሪያን እንዲህ በአገልግሎት ስንወጣ እንዲሁም ደግሞ በተለያዩ በተለይም ደግሞ በክፍለ ሀገር አገልግሎት ላይ እንዲሁ አዲስ አበባም ስናገለግል የተለያዩ አስተማሪ የሆኑ ነገሮች ያሉ ተመልካቾቻችንም ደግሞ የእኛን ሕይወት ምን ይመስላል የሚለውን ደግሞ በጥቂቱ ለነሱ የምናስተምርበት መርሃ ግብር ነው። የዘማሪ ወግ ይሰኛል። ወንድማችን ዘማሪ ፍስሐ ዘለቀ ከኛ ጋር እስከ መርሃ ግብራችን ፍጻሜ አብሮናል። በንዋም ደግሞ በክራር የሚያገለግለው ወንድማችን ዘማሪ ዲያቆን ለዓለም እንኳን ደህና መጣችሁ። በድጋሚ እጅግ አድርጌ በመባ ስም አመሰግናለሁኝ። እንኳን ሰላም ቆያችሁን። ውድ ተመልካቾቻችን እንግዲህ መርሃ ግብራችን አህዱ ብለን ጀምረናል። በቅድሚያ እስቲ ወንድማችን ዘማሪ ፍስሐ ዘለቀን በጥቂቱ ለማታውቁት እናንተንም ለማስተዋወቅ ብዙዎቻችሁ ታውቁታላችሁ። በተለይ በተወደደ ዝማሬ ጨጌ የተባለ የሚዘምረው ጨጌ ዮሐንስ በጣም የተወደደ ዝማሬ፣ በጣም በሕዝቡ ዘንድ የደረሰ ዝማሬ ነው። ያንን ዝማሬ በቅድሚያ ለተመልካቾቻችን እንደ መግቢያ ተዘምረልና ከዛ ቆይታዎችን እናደርጋለን፣ አንዳንድ ጥያቄዎችን እንጠይቃለን።
አባ አንተን ያለ ሁሉ ዳነ፣ አባ ደጅ መጥቶ ሁሉ ዳነ። እጨጌ ዮሐንስ አቡነ ዮሐንስ ዳንን ባንተ ፈውስ። አባ አንተን ያለ ሁሉ ዳነ፣ አባ ደጅ መጥቶ ሁሉ ዳነ። እጨጌ ዮሐንስ አቡነ ዮሐንስ ዳንን ባንተ ፈውስ። አንድም ሰው አልመጣም ያለ አንዳች ጉድለት፣ አንድም ሰው አልሄደም ፈውስ ጎድሎበት። ሁሉም ሰው አመስጋኝ፣ ሁሉም ሰው መስካሪ፣ ስለ እጨጌ ዮሐንስ በሄደበት አውሪ። አባ አንተን ያለ ሁሉ ዳነ፣ አባ ደጅ መጥቶ ሁሉ ዳነ። እጨጌ ዮሐንስ አቡነ ዮሐንስ ዳንን ባንተ ፈውስ። ዝማሬ መላእክት ያሰማልን። በእውነት እጅግ ደስ የሚል ዝማሬ፣ በተለይም ደግሞ በሶሻል ሚዲያ በጣም ብዙ ሰው እየተቀባበለው ሲዘመር የነበረ ዝማሬ ነው። በእውነት በጣም ብዙ ኦርቶዶክሳውያን ስለ እጨጌ ዮሐንስ ብዙ ሰው ያው ግንዛቤው እንዲኖረው ብዙ ገና ያልተገለጡ ቅዱሳን አባቶቻችን በተለይም ደግሞ በዚህ ዘመን እኛ ስለ አንዱ እልፍ አእላፋት አድርጎ ገና የእግዚአብሔርን ምስክርነት የሚገልጹ ቅዱሳን አባቶቻችን ገና ዘራቸው ትውልዳቸው ምድርን እስከሚከድን ድረስ በጣም እጅግ በርካታ የእግዚአብሔር ወዳጆች ቅዱሳን አባቶቻችን አሉ። ስለዚህ ስለ እጨጌ ዮሐንስ እንግዲህ በጣም በርካታ ምዕመናን ይህንን ዝማሬ ሰምተው ደግሞ በረከት እያገኙ ከቦታው ከገድሉ ገቢረ ተአምራት የሚደረግበት ሁኔታ ነው ያለው። በጣም ደስ የሚል ዝማሬ ነው። ዝማሬውን ማን ሰራው? ፊሽዬ? አዎ፣ ዝማሬውን የሰራውን ከመናገሬ በፊት ስለ ጻድቁ እንደው ትንሽ ነገር ብል በጣም ደስ ይላል። እሺ። አዎ፣ የእጨጌ ዮሐንስ ፍቅር የበዛላቸው በጣም ብዙ ወንድሞች እህቶች አሉ። እኔም እንደ አቅሜ በትንሹ መመስከር እችላለሁ ስለሳቸውና ከተወሰነ ዓመታት በፊት ገና በደንብ ስማቸው ሳይገን እጨጌ ዮሐንስ በዚህ በመዘዞ ወደ ዘብር መሄጃ መዘዞ ጠገሮ ባልወልድ እጨጌ ዮሐንስ ባልወልድ ማለት ታቦቱ እጅግ ተአምረኛ ቦታ ነው። ያ አካባቢ በቃ የቅዱሳን ስፍራ ነው። እኔ እንትን ዘብር ነው ዘብር ይጀር ዘብር መሄጃ ነው። አዎ መንገዱና የአንድ የ2 ሰዓት ተኩል የ3 ሰዓት የእግር መንገድ አለው። በርታ ካልን ደግሞ ያው ከዛም ፈጥኖ መድረስ ይቻላል። ቁልቁለቱ የመንገዱት ነገር አይወራ ነው። በጣም አድካሚ ነው። ደስ ይላል ግን በጣም እና ሁለተኛ ለበጣም ጻድቁ ይሉና ሰዎች ድጋሚ ይሄዳሉ መልሰው። እግዚአብሔር እንደው አገልግሎቱን ይባርክለትና ወንድማችን ዮሐንስ ነው ደጋግሞ የወሰደኝ። ማን ነው ዮሐንስ? አርቲስት ዮሐንስ። ኦኬ። አሁን በጣም እሳቸውን እያገለገለ ነው ጻድቁን። ብዙ ሺህ ህዝብ ብዙ ከሚሊዮን የሚያልፍ ህዝብ እዛ ቦታ ላይ ደርሶ እንዲመጣ ምክንያት የሆነ እሱ ነው። እና መጀመሪያ እዛ ደርሰን ስንመጣ የጸበሉ ቦታ በጣም የሚገርም ነው። መስቀላቸው አለ። እንደውም ባህሩ ተከልክሎ ነው እንጂ እዛ ውስጥ ዳይቭ እንደዚህ ገብተው ወጣቶች ከስር ደረቅ አፈር ይዘው ይጣሉ። ታምናለህ? ይቅርታና ፊሽዬ፣ ይሄ በገመድ ታስረው የሚገቡበት አይደለም። የሆነ ሶሻል ሚዲያ ላይ ያየሁት አንድ እሱ የቅዱስ ሚካኤል ነው የሆነ ቦታ ትግራይ አካባቢ። እርግጠኛ ነው? እሱ ከሆነ ብዬ ነው። እሺ፣ አይደለም። ይሄኛው ልክ እንደዛ ነው። እንትን ነው እንደዚህ ባህር ነገር ነው። ከዛ ተከለከለ። በቃ ጻድቁ ከለከሉ። ከታች በኩል በአሸንዳ በደንብ ወርዶ እንድንጠመቅ ተስተካከለ። እዛ ጋ በቃ አደጋም ሊፈጠር ይችላል። ዝም ብሎ የጸበሉንም ክብር ለመጠበቅ እንደዛ እንዳይሆን ተከለከለ። በጣም ያስፈራል ቦታው፣ ጫካው በጣም ያስፈራል። ወደ ጸበሉ መውረጃ በኮንክሪት ደረጃ በደንብ ሰርተውለታል። በጣም ነው የሚያምረው። ገና ስትረግጠው ቦታውን ንፋሱ፣ የወፎቹ ጫጫታ
አካባቢው አቀማመጡ ምኑን ሌላ ታሪክ ውስጥ ነው የሚከተል እና የተጨነቀ ሰው የተቸገረ ሰው ይሉ ተረጋግቶ ጥያቄው ተፈቶለት በጣም ነው የሚደንቀህ። ተአምራቸውን ካልመሰከርክላቸው አድርገው የሆነ ነገር ይቀጠዋል በሆነ ነገር። በእውነት ይሄ ጸባያቸው ነው። ምንም ማምጣት አትችልም። ተደርጎለት ሰው ደግሞ እኮ ነውርም ነው አይደለ? ተደርጎለት ጸጥ ብሎ ድብቅ ማለት ድንቅ ስራውን መመስከር የእግዚአብሔርን ስራ ነው። አምላካችን ዮሐንስ ነው በጻድቁ እንደተመሰገነ ነውና፣ ስለዚህ የእግዚአብሔርን ድንቅ ስራ ደግሞ ተናገሩ፣ ድንቅ ስራውን መስክሩ ነውና፣ ስለዚህ ምስክርነት ያስፈልጋል። መልካም ነው፣ በጣም ያስፈልጋል። ግን ማለት ምን አጋጠመ አንተ ታዲያ? ምን አይነት ምስክርነት ሰጠ? እኔ አይ በቃ ያላደረጉልኝ ነገር የለም መስክር ያለው አብዛኛውን እዛው አውደ ምሕረታቸው ላይም ስዘምር ምን ስል ለእኔ ትልቅ የተደረገልኝ ትልቅ ውለታ ያዋሉልኝ የጨጌ ዮሐንስ ከኔ በኋላ አሁን ከኔ የሚበልጥ ቆንጆ ቆንጆ መዝሙሮች ተሰርተዋል፣ ስለ ጨጌ ዮሐንስ ተሰርተዋል። እኔ ግን መጀመሪያ ስለ ጨጌ ዮሐንስ የዘመርኩት እኔ በመሆኔ ደስ ይለኛልና ከዚህ በላይ ተአምር የለም ለኔ። በጣም ደስ ይላል። እና የመጀመሪያ ስለ ጨጌ ዮሐንስ የዘመርኩት እኔ ነኝ። እንደውም ሶሻል ሚዲያ ላይ ቅድም እንዳልከው እንትን ብሎ ተስፋፍቶ ሳይ በጣም ተገረምኩኝ። ቪዲዮ ሳልሰራለት እንደዚህ በኦዲዮ እንደዚህ ተደራሽ የሆነ በደንብ ደግሞ አድርጌ እሰራለሁኝ። የሚያግዙኝ ሰዎች ከጎኔ አሰልፌ የጻድቁን ወዳጆች ቆንጆ ክሊፕ ለመስራት ማስብ ያለሁኝ እና በቃ ጻድቁ ችግርህን ይቀርፉልሃል፣ በሽታን ያነሱልሃል፣ የጨነቀ የቸገረ ነገር ካለ በቃ አልቅሰ መንገር ነው ስዕላቸው ጋር። ይልቁንም ደግሞ ሽፍታ ዱርዬ ይሄ ገድላቸው ሌላ ነው። ማጅራት በቃ እነዚህ ኃይለኛ አደገኛ የሚባሉ ሰዎች ያለ ንስሐ በእውነት የእግዚአብሔር መንግስት እንዳይቀርባቸው ቃል ኪዳን አላቸው። ደጃቸውን ረግጠው ጥፋት ሰርተው ግን ንስሐ ቢገቡ እግዚአብሔር ይቅር እንደሚላቸው በጣም ብዙ ነው ቃል ኪዳናቸው። የካንሰሩን እኛ አሁን ማታ ማታ እዛ ስንደርስ ልክ ከተራራው ወርደን ወንዝ ጋር ትታጠባለን። ታጥበን በደንብ ሪፍሬሽ አድርገን ወደ ግቢያቸው እንገባለን። ጫማችንን አውልቀን አሁን አታውቀውም፣ በቃ ከተማ ውስጥ ያለ ነው ይመስልህ። እንዴት አድርገው እንደሰሩት ደስ ይላል። ታይልስ ተነጥፏል ግቢ ውስጥ። እዛ ላይ ከዛ በፊት ነው እኛ ድንጋይ አፈር እያለ ነው እናውቀውን በደንብ ሳይለማ ማለት ነው። ቁጭ ቁጭ እንላለን። በሆርን ጉባኤ ይጀመራል። የመጣ መምህር የመጣ ዘማሪ ካለ እዛ ጋር ይጋበዛል እና እኛ በአጋጣሚ የመጀመሪያ ቀን እንደሄድን በደንብ ነው ያገለግል ነው። እንዘምራለን። መሀል ላይ ተአምራቸው ይነገራል። እንዘምራለን። እንዲህ እያለ በቃ ወደ ሌሊቱ ሙሉ እናጋምሰዋለን። በቃ ትደነቃለህ። እያለቀሱ የሚመሰክሩ በቃላቸው በቃል መናገር የማይችል በወረቀት ይመጣል። ካልመሰከርክ እንደሚቀጡ ስለሚያውቁ ደግሞ ሰው በቃ ወረቀቱ እንዲህ ተከምሮ አንዳንዴ በቃ እንደመሰከርክ ነው የሚቆጠረው። ሳይነበቡላ ያልፋል። በዚህ ዘመን ብዙ ከኛ ወገን ያልሆኑ ቅዱሳንን ይቅር ይበላቸውና ጣዖታት በሚሉበት ዘመን እጨጌ ዮሐንስ በአካል ተገልጠው፣ በነገራችን ላይ ብዙ ፕሮቴስታንቶችን መልሰዋል። ፕሮቴስታንቶችን ብቻ ሳይሆን ፓስተሮችን መልሰዋል። እና ለአንዳንዱ በአካል ተገልጠው የሚያስደነግጡ ግርማ ያላቸው ጻድቅ ቅዱስ አባት ናቸው። መንገድ የጠፋባቸውን ሰዎች ተገልጸውላ የመሯቸው አሉ። እዚህ ደረጃ ድረስ የእግዚአብሔርን ፍቅር ነው እኛ በቅዱሳን የምናየው። እና ጻድቆ የተለዩ ናቸው። ቅድም እንዳልከው ይትቤ አገር ምድሪቷ ሁሉ የቅዱሳን ናት። እና ልባችን ንጹህ ከሆነ በእውነት በትክክለኛ በንስሐ መንገድ ከሄድን የቅዱሳን ፍቅር ያድርብንና ቅዱሳንን ውድድ እናረጋቸውና በቃ በተለያየ ቦታ ስንሄድ ተአምራቸውን እናያለን። በአካልም በተግባርም በሁሉም ነገር በረድኤት ይገለጡልናል። እና እዚህ ወይራ ሰፈርም መጥተውልናል ጻድቁ። እንግዲህ እጨጌ ዮሐንስን ያልጎበኛችሁ ሰዎች የቻላችሁ መዘዞ ድረስ ሂዳችሁ፣ ያልቻላችሁ ደግሞ ወይራ ሰፈር ሂዳችሁ ጸበላቸውን እንድትጠመቁ እንድትመሰክሩ። ሰፈራችሁ ታዲያስ እኔም ቅርብ ነኝ እዛው ነኝ። በጣም በቅርብ ጊዜ ነው፣ እንደውም ቅርብ ዓመታት ነው ስለ እጨጌ ዮሐንስ እዛ ቦታ ላይ በጣም እኔ እንደውም ምንድነው የሚባለው የቅርብ ሰው ለጥመንከሪያ ነው የቅርብ ጸበል እንደዚህ አይነት ነው። እኔ ማመን ከምችለው በላይ ከተለያዩ ቦታዎች ለአገልግሎት ክፍለ ሀገር በሄድ አጋጣሚ ስለ እጨጌ ዮሐንስ እኔ ሰፈሬ ቀራንዮ ነው ብዬ ስናገር የተወለድኩበት ያደግኩበት ደብር አሁንም እያገለገልኩበት ያለውበት ደብር ቀራንዮ መድኃኔዓለም ከአዲስ አበባ የመጀመሪያው ጥንታዊ ከ200 ዓመት በላይ እድሜ ያስቆጠረ ቤተክርስቲያን ነው።
እንግዲህ እዛ ቤተክርስቲያን ነው የማገለግለው። ስለ ቀራንዮ የሆነ እንግዲህ መናገር በሄድኩበት አልጠግብም። ሁሉም አጥቢያውን ደብሩን ይናገራል። እኔ ስናገር እዛ እናንተ አካባቢ ጨጌ ዮሐንስ ጸበል አለ፣ በጣም ድንቅ ታምር ምናምን፣ ይኸው እዚያ ሄዳ እንደዚህ ያጋጥሟት እንደዚህ ከሌል ያጋጥሟት እንዲህ ተፈወሰ የሚሉኝ በጣም በርካታ ሰዎች አሉና በዚህ አጋጣሚ እንግዲህ መዘዞም ሄደው በረከቱን ማግኘት እንደገና ደግሞ እዚሁ በአቅራቢያም ደግሞ ኮልፌ ቀራኒዮ ላይ በወይራ ሰፈርና በቀራኒዮ መካከል ላይ ያለ ነው። ከጦር ኃይሎች አንድ ታክሲ ነው። እዛ ቦታ ላይ ቅርብ ነው። በገብርኤል ጋር በጣም ቅርብ ነው። በነገራችን ላይ አፋር ላይም አሉ። በረከታቸው ይደርብን። አባታችን ታላቁ ሊቀ ጳጳስ ማናቸው? አቡነ ዮናስ እሳቸው ናቸው። በጣም የጨጌ ዮሐንስ ወዳጅ ናቸው። የበረሃው ኮከብ ተወዳጁ በጣም እንደ አይን ብሌን የምንሳሳላቸው ጸሎታቸው፣ በረከታቸው አሁን ለኛ ይደርብን በእውነት። በጣም በተለይ ደግሞ የአፋር ማህበረሰብ በጣም የተለየ ክብርና የተለየ አባትነት ነው ያለ። እሳቸውም ለሀገሩ ያላቸው ፍቅርና ክብር ይለያል። ያረጋይ መርጃም አላቸው። እጄ ጎብኝቻለሁ ከሁለት ሶስት ጊዜ። እንዴት ነው? እንዴት አየኸው? በጣም ልዩ ነው። እኛም በአጋጣሚ በአገልግሎት በሄድንበት አጋጣሚ ነበረ የጎበኘ ነው። ከመምህራን ወንድሞቼ በጣም እጅግ ከመወዳቸው መምህራን ልሳነ ክርስቶስ መምህር ጳውሎስ ሌሎቹም ጋር በአገልግሎት ሄጄ ደገኛ አባት ብፁዕ አቡነ ዮናስም በረከታቸው የደረሰን እሳቸው ባሉበት ነው የተባረክ ነው። በጣም በእውነት እሱንም ደግሞ መታየት ያለበት ቦታ ነው። ትልቅ የበረሃው ኮከብ የአቡነ ዮናስ በተለይ ጸሎት በእውነት ትልቅ ኃይል አለው። እውነት እግዚአብሔር በጊዜው እና በሰዓቱ ይገልጠዋል ብለን ተስፋ እናደርጋለን። በእውነት ታላቅ አባት ናቸው። የሚነገር ብዙ ነገሮች አሉ። ወደፊት በሳቸው ዙሪያ እንትን ያሉ ሰዎች ይነግሩልናል። እንዲህ ያሉ አባቶችን በመካከላችን አሉና ደብረ ብርሃን ላይ ሳፈጅም አለ ብዙ ነው። እነ ፍቅር እንደውም ሊቀ ስዩማን ፍቅር እዛ ደጋግሞ ብዙ ጉዞ አዘጋጅቶ ብዙ ሰዎች ሄደዋል። ጸበሉ ቁም ሲባል የሚቆም ውረድ ሲባል የሚወርድ የጨጌ ዮሐንስ በእውነት። ሌላ ቦታም ደግሞ እዚህ G7 የካባዶ ቅዱስ ሚካኤልም ታቦታቸው ገብቷል። በቃ አሁን ብዙ ቦታ በሶሻል ሚዲያ እያየን ነበር። በጣም እግዚአብሔር ይመስገን። እንግዲህ ወደ ተመልካቾቻችን የጻድቁን ድንቅ ታምራት እንግዲህ ተነግሮ አያልቅም። ብዙ ቅዱሳን አባቶቻችን ያደረጉት አካሄዳቸውን ከእግዚአብሔር ጋር አድርገው እግዚአብሔርን መስለው እግዚአብሔር ደግሞ ቃል ኪዳን ሰጥቷቸው በረከትን ለእኔና ለእናንተ የሚያደርጉበትን ታላቅ ተጋድሎ እየፈጸሙ ያሉ በዚህ ዘመን ልንጠቀምባቸው የሚገባ እንደ ሌሎቹ በጽንፍ ሳይሆን አባቶቻችንን ማክበር መጽሐፍ ቅዱሳዊ ትምህርት ስለሆነ አባቶቻችንን እያከበርን ከነሱ የምናገኘው በመንቀፍ የሚገባ ለምሳሌ አሁን ስለ አንድ ጻድቅ መንቀፉና ትችት መስጠቱ ምንድነው ትርጉሙ? ብናከብራቸው ምናችን ነው የሚጎዳው? ምን ክብር ከማግኘት ውጪ አይደለም። ቅዱሳን አባቶቻችን ጻድቃን፣ ሰማዕታት፣ መላእክትን ቀርቶ አይደለም ከወንድሙ እንድንከባበር አይደል መጽሐፍ ቅዱስ የሚያዘው በእውነት። ስለዚህ አላስፈላጊ የሆኑ ነገሮችን ስንመለከት እናያለን። ይሄ አግባብ አይደለም፣ መልካም አይደለም፣ አያስተምርም፣ አያንጽምና ለአባቶቻችን ያለንን ክብር ለቤተ ክርስቲያን ያለንን ፍቅር አምላካችን እግዚአብሔር ይጠብቅልን። አሜን። እኛም በሕይወት በጤና ሃይማኖታችንን እንድንጠብቅ እንድናከብር መልእክታችን እናስተላልፋለን። እንደውም በዚህ ሰሞን ስለ አንድ እህታችን በተደጋጋሚ ሶሻል ሚዲያ ላይ ወጥቶ ነበረ። የቅድስት ድንግል ማርያምን የተለያዩ የቅዱሳን መላእክት የጻድቁ አባታችን የአቡነ ተክለ ሃይማኖትን ስዕል ስትቀድ ሲስተዋል ነበር እና ይሄ መልካም አይደለም። እውነት ለመናገር የትኛውንም አማኝ የትኛውንም ክርስቲያን የሚያስደስት ተግባር አይደለም። ይህ መባ ሚዲያ ነው። መባ ስጦታ ነው። እንግዲህ ለእግዚአብሔር ከሰጠን ላይ ስጦታ ምስጋና እናቀርባለን። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትሆኑ እንጋብዛለን። እንግዲህ በመካከላችን ወንድማችን ዲያቆን ለዓለም አለ በንዋም እያገለገለን ነው። አንጋፋው ደብረ መልዕልት አድባራት ቀራንዮ መድኃኔዓለም ላይ በቅዳሴ የሚያገለግል ወንድማችን ነው። እሱም እንደዚሁ ይዘምራል፣ ያገለግላል፣ እግዚአብሔርን ያመሰግናል። ወንድማችን ፊሽ እንመለስና ያው በስሜት
የነገረ ቅዱሳኑን የእመቤታችንን ፍቅር አነሳንና ብዙ አልንና ወደ ቀደመው ግብራችን ወደ ቀደመው ነገር እንመለስ። ስንመለስ እንግዲህ እጨጌ ዮሐንስ ግጥሙን ማሰራው ግጥሙን የሰራልኝ አቤል ዘመላክ ይባላል። እዚሁ ተምሮ ማስተማር ምስካየ ኅዙናን መድኃኔዓለም አብሮኝ የተማረ ጓደኛዬ ነው። ከዛ እሱ ያው አርቲስት ነው። እዚሁ ምስካየ ኅዙናን ነው። እኔ ተወልጄ የተጠመቅኩት እዚሁ ምስካየ ኅዙናን መድኃኔዓለም ነው። 27 ለኔ ልዩ ነገር ነው ብዬ ባለፈው ተናግሬያለሁ። ሰዓቴን ድንገት እንኳን ሳይ ከ27 ሲል ድንገት ጥላለሁኝና እንደ ምልክት ሙላ ሆኖልኛል። ብቻ ብዙ ነገር አለ በ27። ምክንያቱም ከዚህ በፊት ዶንኪ በጎ ላይም የራሴ ቻናል ላይም መስክሬያለሁኝ። ሌላ ዓለም ውስጥ ነበርኩኝ እኔ። ተወልጄ ያደግኩት የተጠመቅኩት እዚሁ ምስካየ ኅዙናን መድኃኔዓለም ነው። በተምሮ ማስተማር ነው ያደግኩት። ያው ከፍ ስንል ከቤተ ክርስቲያን እንወጣለን አይደል? የሆነች እሳት እድሜ ላይ ምናምን ስንደርስ ከዛ ወጣሁኝ፣ ልም ብዬ ጠፋሁኝ። ሙዚቀኛ ሆኜ ነበር፣ ያው ሁሉም የሚያውቀው ነው። ከዛ ስመጣ ከዱባይም ስመጣ መጋቢት 27 የዓመቱ መድኃኔዓለም ዕለት ነው የመጣሁት። ልክ እንደመጣሁኝ ምስካየ ኅዙናን በሩ ላይ ሳር ተጎዝጉዟል። ታቦት የሚወጣው ሚያዝያ ነው እኛ ጋር፣ በዓመት አንዴ ነው የሚወጣው። ታውቀዋለህ። እና መጋቢት 27 የዓመቱ ነው። ሁሉም ቦታ መድኃኔዓለም ታቦት ያለበት ይወጣል። ልክ እኔ ከኤርፖርት እንደወረድን ልክ እዚህ ስመጣ በሩ ላይ ሳር ተጎዝጉዟል። ጠዋት ወደ 4 ሰዓት 5 ሰዓት አካባቢ ነው የገባሁት እና መጋቢት 27 መሆኑ ለእኔ በቃ ልዩ ነገር ነው። የተወለድኩት ጥቅምት 21 ነው የስጋ ልደቴ። ከዛ ከዓለም ደግሞ የተመለስኩት መጋቢት 27 ነው እና 21 እና 27ን እንግዲህ ያዝልኝ እና 27 ለእኔ ልዩ እንትን አለው እና እዚሁ የተማርኩበት ተምሮ ማስተማር አብሮኝ የተማረ አቤል ዘመላክ የሚባል ጎበዝ ገጣሚ ነው። ቲያትርም ፊልም ምንም ይሰራል። አሁን ፑሽኪን አዳራሽ ብቻ የተለያዩ ቦታዎች ላይ ይሰራል። ግጥሙን እሱ ነው የሰራልኝ። ዜማውን ደግሞ ፋሲል ምስጋናው የሚባል አርቲስት ነው። እሱም ፊልሞች ምኖች ይቀርጻል፣ ይሰራል። የሚገርም ምርጥ የእመቤታችን ልጅ ነው። ሁለቱም የሚገርሙ ናቸው። ፋሲል ምስጋናውና አቤል ዘመላክ ይባላሉ። በጣም ነው የማመሰግናቸው። እጨጌ ዮሐንስ ይባርኩልኝ ባሉበት። እናመሰግናለን። እንግዲህ በዚሁ አጋጣሚ በመንፈሳዊ አገልግሎት ላይ በመንፈሳዊም ባለማዩም እንግዲህ በጣም በትላልቅ አርት ውስጥ ያሉ በቤተክርስቲያን አገልግሎት ውስጥ በርካታ የምናውቃቸውን ያውም ተወልጄ ባደግኩበት ከልጅነት የጀምረው ማስታውሰው አብሮኝ እኛም ጭምር ያሳደገው አርቲስት ሰለሞን ሙሄ በሄድኩበት አስታውሰዋለሁ። ከልጅነታችን በተለይ የኪነ ጥበብ ክፍል ላይ ሰለሞን ሙሄ ቀራኒዮ ላይ በጣም ይታወቃል በጣም። አሁን ላይ ደግሞ እንግዲህ በተለያዩ መንፈሳዊ አገልግሎቶች ላይ እናየዋለን። እጅግ የምንወደው የቤተክርስቲያናችን ልጅ ነው። በርካታ አርቲስቶችም አሉ በቤተክርስቲያን አገልግሎት ብዙ ቀና የሆኑ መንፈሳዊ ነው እንትን የሚያገለግሉ እነዚህ እህትና ወንድሞቻችን እንግዲህ ባሉበት እግዚአብሔር ይጠብቅልን። አሜን። እንደ አጋጣሚ ሆኖ አርት ውስጥ እንደነበርክ ያው ከተለያዩ ሚዲያዎች ተመልካቾቻችን የተወሰኑ ያውቃሉ። እንደ መባ ደግሞ ዛሬ ከኛ ጋር እንግዳ ሆነ ስትመጣ ደግሞ አንዳንድ ምስክርነቶችን እያየው ነበር። ያለን ኮሚትመንት በተለይ ደግሞ መንፈሳዊ ውጭ የነበሩ ከአርት ሰዎች ጋር በነበሩ አርቲስት ሄለን አርቲስት ትንሹ ጥላሁን አብነት ግርማ ናቲማን ብዙ ናቸው። በርካታ ሰዎችን ስላንተ ምስክርነት ነበርና እነዛን ኮሚትመንቶች እያየው ነበር። በጣም ታዛዥነትን፣ ትጉነትን እዛም ሆነ መንፈሳዊ ነገሮችን በጣም ታዘወትር እንደነበርና እንዴት ነበር እስቲ ያሉት ነገሮች ላይ እዛ የምታያቸው ነገሮች? እዛም በዱባይ ላይ መንፈሳዊ አገልግሎቶች ላይ መካፈል እድል ነበር? እንዴት ነበር? አዎ ይትብዬ እንግዲህ ካነሳው አይቀር ዱባይ እኛ በነበርንበት ሰዓት የዱባይ ሰንበታቸው አርብ ነው። እኛ ጋር እሑድ ነው አይደለ? በነገራችን ላይ አሁን ዓለም ራሱ ወደ እሑድ እየመጣች ነው። ብዙ መረጃዎች ስንሰማ እሑድ የእረፍት ቀን እየሆነ ነው ብዙ ሀገሮች ላይ። ዱባይ እኛ ባለን ሰዓት አርብ ነው እረፍት ስንል እኛ እናርፍም። እኛ ከሰኞ እስከ ሰኞ ድረስ ከምሽቱ 4 ሰዓት እስከ ሌሊቱ 9 ሰዓት ድረስ ሙዚቃ እንሰራለን፣ ሰዎች እናዝናናለን። ሀብታሞችም ነጋዴዎችም የተለያዩ ሀገር ዜጎች መጥተው
እዛ ናይት ክለብ ውስጥ ይበላሉ፣ ይጠጣሉ። እነሱን እናዝናናለን። ያ ነበረ የኔ እንጀራ እና በቃ አርብ ሲደርስ ደስ ይለኛል። ሻርጃ ማርያም አለች ሄደሃል ብዬ አስባለሁ። ትሄዳለህ ታያታለህ። እና አርብ ሲደርስ እዛ ቶሎ ሮጦ ለመሄድ ሊያውም እኮ የምንሄደው ሙዚቃ ሰርተን ስንጨርስ በምንተኛበት ሰዓት ነው። 9 ሰዓት እንጨርሳለናል። ራት በቀዳሚ አጥቢያ ነው ሌሊት በቃ ሐሙስ ለአርብ አዎ በነጋታው አርብ ከሆነ ሐሙስ ሰርተን ሐሙስ ቀን ውለን ሌሊቱን ሰርተን ልክ ቀጣይ አርብ አይደለም የሆነው ሲነጋ ቀጥታ ቻርጃ ማርያም እንሄዳለን። ከኛ ጋር አብራ የምትሰራ ዋዊ የምትባል ወይም ሳባ የምትባል ዌይትረስ አለች። በጣም የምንወዳት የሁላችንም ወዳጅ ናት። እሷ ናት የምትወስደን። መሄድ የሚችል በጣም የደከመው ይተኛል፣ የበረታ ይሄዳል። ሻወራችንን ወስደን ልብሳችንን ለባብሰን ቀያይረ ምን ብለን እንሄዳለን። የሚመጡ ዘማሪያን አሉና አሸናፊ ይመጡ ነበር፣ እነ እንግዳ ወርቅን እናያለን። በጣም በቃ እዛ ስሄድ ያቺ ሰዓት ባላለፈች ነው የምለው። እና ያው ሰማ ነበር አገልጋዮቹ ስታይ ዛጋ መቼም ወዲያ ርቀህ ነው እነሱን አገልግሎት ላይ ትመለከታለህና ምን ይሰማህ ነበር? በመድኃኔዓለም በጣም ልዩ ስሜት። ኮምፔር አድርገው እስቲ አሁን እኔ ብዙ ወንድሞቼን ልክ ሙዚቃ አቁሜ ስመጣ ራሱ ደጋግሜ ተናግሬያለሁ። ይሄን ነገር እግዚአብሔር ለኔ የገለጸልኝን ለኔ የሰጠኝን ኃይል ለሌሎች ሰጥቷቸው እንዲወጡ ነው እንጂ መመክራው ማስደረገው እኔ ስለወጣሁኝ ውጣ ሙዚቃ ኃጢአት ነው ሲኦል ትገባለህ አቁሙ ምናምን ብያቸው እንዲ በጥብጫቸው ምናምን አይደለም የመጣሁት። ሳምንቱን ሙሉ 15 ቀን ወር ሙሉ ሰራኝ እግዚአብሔር አስቆመኝ። ሙዚቃ አቁሜ ሙዚቃ ሰራ ነበር። በቃ ማለት ያው እዛ ላይ ብዙ ዘርዝር ያለው የኔ ቻናል ላይ ገብተው እንዲያዩት እንነግራለን። ሙዚቃ እየሰራሁኝ እንደው እዛ ከተናገርኩት እንደው ልድገመውና እዚህ ልክ እኔ ድራም ነው የምጫወተው። ድራም እየሰራሁኝ ይሄው ምስኪያ ያዙናል መድኃኔዓለም ፊት ለፊት ያለ ማይንድ አብሰንት ቦዲ ፕሬዘንት የሚባል ነገር አለ። ጓደኞቼ ሲቀልዱ አእምሮዬ፣ ሐሳቤ፣ ምኔ ሁሉ ነገሬ እዚህ ምስኪያ ያዙናል መድኃኔዓለም ነው። አካሌ ብቻ ድራሙን ይመታል። ምንም አልሳሳትም። ሙዚቃውን ጠብቄ የሚቆምበት ጋር እያቆምኩኝ ሁሉንም ነገር እያደረግኩኝ እንተኔ መንፈሴ፣ አካሌ፣ ሐሳቤ ሁሉ ግን የለውም። ምን እንደሚታየኝ ታውቃለህ? ሰዎቹ ነጭ ለብሰው ሲያስቀድሱ ተሰጥኦን ሲቀበሉ ምስኪያ ያዙናን ደግሞ አይተው ከሆነ አቀማመጡ ከመሃል በግራና በቀኝ ወንድና ሴቶች ሙልት ይላሉ። ፎቅ አለ የወንድና የሴት። ከፎቁ ላይ የሆነ ሰዎቹን ስታይ ነጭ ለብሰው ደስ ይላል። ያ እይታ መጥቶ ግጥም ይላል ውስጤ። ልክ ከዛ እንትን ውስጥ ስወጣ ያለሁት ጨለማ ናይት ክለብ ውስጥ ነው። ዲም ላይት ነው ያለው። እዚህ ጋር አጠገቤ የሚወዛወዙ ሰዎች አሉ፣ ወንድሞች፣ እህቶች፣ ጓደኞቻችን ይደንሳሉ። ፊት ለፊታችን ሰክረው ምናምን ብር የሚበትኑ አሉ ምናምን። በቃ ኮምፔር አድርገው ከዚህኛው ስሜት ወደዚህኛው ስትመጣ አስጠላኝ፣ በቃ አስጠላኝ። ከዛ እግዚአብሔር ደግሞ በአንድም በሌላም ይናገራል። በነገራችን ላይ መለኮታዊ ጥሪ የሚባል እያንዳንዱ ሰው መለኮታዊ ጥሪ ሳይደርሰው ድንገት ሞቶ ወይኔ ያላቅም ነበረ እኮ ምናምን ብሎ ሲኦል የሚገባ ማንም አይኖርም። አባቶቻችንም እንደሚያስተምሩን በአንድም በሌላም ይናገራል፣ ያስተምራል። አስተውለን ያንን ተከትለን ከሄድን መዳኛችን ጋር እንደርሳለን። በንጹህ በተፈጥሮ በሕገ ልቦናችን ማለት ነው። እና እኔ ደግሞ ያው ያደግኩትን በቤተ ክርስቲያን ነው። ቤተሰብም በደንብ ቤተ ክርስቲያን እየሄድን እንድናድግ ነው ያደረጉን። እናቴ በተለይ አባታችንም ድርሳነ ሚካኤሉን ሰኔ ጎልጎታው ምን ሲደግም እየሰማ ነው ያደግነው። እና ያ ነገር ተከትሎን እየቆረብን በደንብ እየቆረብን ያደግነው። እንደውም በሕፃንነታቸው ይቆርቡ የነበሩ መሀል ላይ ቢያቆሙም አዙሮ ያመጣቸዋል ያ ቅዱስ ቁርባን። እና ያ መንፈስ አንሰራራ በቃ። እና ቦታዬ ላይ አይደለሁም ያለሁት። ስለዚህ መውጣት እንዳለብኝ ውስጤ ይነግረኝ ጀመረ። ምንም በቃ ራሴን እንትን ለማለት በሞከር ምን ብልም ብሩን ባስብ ዝናውን ባስብ ምንም ብል ዞሮ ዞሮ ያ መንፈስ ይመጣል። እኔም ደግሞ በጣም ነው ደስ የሚለኝ። ልክ ሙዚቃ ጨርሰን
እቺ ድራም መታባትን ስቲክ ቁጭ አድርጌ ቶሎ እራታችንን ከበላን እዛው ክለብ ውስጥ እንበላለን። ካልበላን ራቴን የተሰጠኝን ፓክ አድርጌ ቶሎ ወደ መኝታ ክፍላችን እዛ ሄድና ከዚህ ከአዲስ አበባ የተላከልኝን ስብከት ዝማሬ እሰማለሁኝ ራቴን እየበላሁኝ እና እግዚአብሔርን መከተል እንዴት እያነጻህ እያጠበህ እንደምትሄድ ያው ሁሉም ሰው ያውቀዋል። እና በዚህ ሁኔታ ነው ከዛ የወጣሁት። ይህን ሳስብ እግዚአብሔር ኃይሉን እየሰጠኝ መጨረሻ ላይ አቆምኩኝ። የማይቆም ነው፣ ከባድ ነው። እንዴት ይሉኛል ሰዎች፣ እኔ ራሴ እንዴት እላለሁኝ። ለምን ዝና አለ ይትብዬ ስትዘፍን ሰዎች በጣም ይጮሁልሃል፣ ብር ይሸልሙሃል። አዎ አዳዲስ የሚወጡ ዘፈኖችን ኢሚቴት እናደርጋለን እኛ ቶሎ እዛ በጣም ትሸለማለህ። ብርቅ ነህ፣ በጣም ብርቅ ነው ሙዚቀኛ እዛ። በጣም የማንለብሰው ልብስ የለም ምናምን እና ብራችን ደግሞ ምንም አይነካ። ምን በላው ምን ጠጣ ሆቴል ነው የሚያበላን የሚያጠጣን እና ብራችን ተቀማጭ ነው የሚሆነው እና ከዚህ ምቾት ውስጥ ከዚህ ነገር ውስጥ ለመውጣት የኔ የፍስሐ ኃይል ብቃት ማስተዋል አይደለም። ሁሌ የምናገራለሁ ይሄንን የእግዚአብሔር ኃይል ነው የኔ ድርሻ። አዎ እሺ ማለቴ እግዚአብሔር ሲጠራኝ እኔን የጠራበትን መንፈስና ስሜት የተጠሩ ሰዎች ያውቁታል። አሁን በቅርቡም እንደውም አንድ አርቲስት አይቼ በጣም ነው ማች ያደረገው ከኔ ጋር ማለት እሱ የተሰማቸው ስሜቶች በሙሉ እንደውም እሱ በደንብ ገልጾታል። የባህል ዘፈን የሚዘፍን ማለት ነው አስኔ ነው የሚባለው። ያው እንግዲህ ዘፈን ብዙ ጊዜ ማየት አለበት እሱን። በርሜል ጊዮርጊስ ደርሶ ነው የመጣው። አዎ ግን ከሙዚቃ በጣም በርካታ ሰዎች በጣም እየመጡ ነው እየተመለሱ ነው። ያው በመሰረቱ እንደ ሀሳብ ያው ሀሳቡ ከተነሳ አይቀር ነው። እንደ ሀሳብ ግን ያው ከሙዚቃ ለምሳሌ በሙዚቃ ዓለም ዘፈን ቆይታ መጣ በሆነ አጋጣሚ እዚህ እኛ ቤት ደግሞ ስታገለግል ቆይታ አሁን ደግሞ በማናውቀው የሆነ ቦታ ላይ ሆና የምታገለግል እህታችን አለች። ስም መጥራት ስለማይጠበቅብን ከእሷም ጋር እዛ በሙዚቃ ላይ ስትሳተፍ አብረህ እንደነበርክ አዎ ይትብዬ እስካሁን ያልተናገርኩትን ነገር ያስከኝ እንግዲህ ተመልካቾቻችን ያው እንግዲህ በጣም እውነት ነው እስከ መጨረሻ የሚጸና እሱ ይድናል። እስከ መጨረሻው በዚች በተዋህዶ እንቁ በሆነች ርትዕት በሆነች አባቶቻችን ባጸኗት ቤት እስከ መጨረሻው መጽናት ምንኛ መታደል ነው። ቤቱ የፍቅር ቤት ነው። በአንድም በሌላ መንገድ የሰው ድካም ሊኖር ይችላል። ነገር ግን አሁን ባለው ሁኔታና ባለው እንትን እዚች ቤት ስናገለግል ክብር፣ ዝና፣ ሞገስ ሰጥታን ሌላ ቦታ ስንሄድ አንዳንድ እህትና ወንድሞቻችን ሌላ ጽንፍ ይዘው ሲናገሩ ስንሰማ በጣም እናዝናለን። ይቺ ቤት ለብዙ አንድ ዘማሪ አለ እንደው ለስንቱ እንጀራ ሆንክ የሚባል በእውነት በጣም እጅግ የምንወደው ወንድማችን ዘማሪ ሊቀ መዘምራን ቴዎድሮስ ዮሴፍ የዘመረው ለስንቱ ቺ ቦታ ለስንቱን ሚዲያ ላይ አውጥታ አስተዋውቃ በክብር በሰገነት ላይ ከፍ አድርጋ ከዛ በኋላ ከኋላ ወድቀው እሾክ እንትን እያሉ በስንጥር የሚዋጉ አላስፈላጊ ነገር የሚናገሩ በጣም ለነሱም ልቦና ይስጣቸውና በጣም እጅግ አሁን ካነሳናት እህት ጋር ግንኙነት ነበራችሁ? ማነች? ያው አገልጋዮች ያውቃሉ፣ አርቲስቶች ጓደኞች የሚያውቃሉና ከእህታችን ጋር አዛ ዱባይ ከሁሉም ጋር ነበርኩኝ፣ ከብዙዎቹ ጋር ነበርኩኝ እና እሷ ደግሞ በጣም የተለየ ፐርፎርማንስ ያላት ልጅ ናት። እኔ ማቃት እመቤታችንን ከኔ በላይ ስትወዳት አቦዬን በኬክ ስትዘክር ነው ማቃት። እንግዲህ ዳቦ ጠፍቶ በኬክ ሁላ ስለ አቦዬ እያለች በ5 በነገራችን ላይ አርቲስቶቹ ጽኑ ናቸው። እኔ ጓደኞቼ የዘውትር ጸሎት የሌለው የለም። በጣም ይደንሱ፣ ይጨፍሩ፣ ይዝፈኑ እንጂ ማምላክን ከኛ የበለጠ ልበል እኔ ራሴ በቃ ከማንም ሰው የበለጠ ወደ እግዚአብሔር ባንዴ ቅርብ የሚያደርግ እንደውም ሰሞኑን እያየሁኝ ነበረ። በርሜል ጊዮርጊስ ሄጄ ነበር ባለፈው ዓመት ሰማዕቱ እንደው እንድል ሰጥቶኝና ስሄድ የማንን መዝሙር እየሰማው ብሄር ጥሩ ነው?
ቀኑ ከረፈደ ከመሸበይ መጣው። የኔ መዝሙር አይደለም ልነግርህ ነው። በዛ ሰዓት ተመልካቾች ያው የኔ መዝሙር እንዳልሆነ ያውቁታል። እጅግ አስተማሪ ስለሆነ መዝሙሩ በጣም ልዩ፣ ደራሲውም ደግሞ በጣም እጅግ የተወደደ በጣም ጎበዝ በእውነት ወንድማችን ነው መኩሪያ ጉግሳ። በጣም እታችን ዘማሪት በዛ ወርቅ ነው የምንላት። ዘማሪት በዛ ወርቅ ዘፈና ነው ሙሉ ለሙሉ አቁማለች። በጣም ማለት መዝሙሩ ስሰማው የነበርንበት ቦታ ላይ ግቢ መንበረ መንግስት ቅዱስ ገብርኤል ቤተክርስቲያን ነው። ጉባኤ ራማ ተዘጋጅቶ ነበር። በጣም በርካታ በሚሊዮን የሚቆጠር ህዝብ ነበረ። ግን በጣም ምንድን ነው ለመዘመር ያሰብኩት እዛ ጋር ማስተማር፣ መዝሙር ስብከት ነው፣ ጸሎት ነው። ስለዚህ ብዙ የራሴ ዝማሬዎችም አሉ። እነዛን ዝማሬዎች መዘመር የሚችልባቸው ነገር ነበሩ። የተለያዩ ወንድሞቻችን የነ ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ የነ ይልማን ሊቀ መዘምራን የተለያዩትም ዘማሪያን ሊቀ መዘምራን ቴዎድሮስ ዮሴፍን ዝማሬዎች ብዙ ጊዜ ይዘምራቸዋል። ግን የዛን ቀን እንደ ሀሳብ ሆኖ ድንገት ምን ልዘምር ብዬ እያሰብኩ እንትን እያለ አብዛኛው ብዙ ወጣት የነበረበት ሰዓት ነው። ጠዋትም ለመጣ አርፍዶም ለመጣ እኩል ነው የምትሰጠው። የሆነ መልእክቱ በጣም እንትን ነበርና ያንን እንትን ለሰው ማስገንዘብ ስለነበረ ማስተማር ስለሆነ ዓላማው ቀኑ ከረፈደ ብዬ ዘመርኩኝ። እንደው እግዚአብሔር አዞ ነው የዘመርከውና እንደው ልክ መዝሙሩ እንደወጣ እናንተ ስትዘምሩት ምናምን በእውነት እንደውም ባጫጭር ቲክቶክ ላይ ምናምን አይቼ ደስ ነው ያለኝ። በዘማሪያን ዘንድ በደንብ ተቀባይነት ያገኘ ግጥሙ ልባችንን ስርስር አድርጎ የሚገባ የእሷ ደግሞ መሰበር አይታው ከሆነ ማምላክ ምስክሬ ናት፣ እያለቀስኩኝ ነው አብሬያት የሰማሁት። እንግዲህ መዝሙሩ አስለቀሰን ልባችንን ሰበረ። እኔ ፈራው እንጂ አንተ እኮ አታስፈራም። እግዚአብሔር እኮ ከባት ያበሳ ነው፣ በደላ ኃጢአታችንን የሚሸፍን ነውና ፍቅሩ አስገድዶት እስከ ሞት ድረስ እኛን ፈልጎ የመጣ አባት እኔ ፈራው። ስራችን አስፈርቶን ምሮን ራሱ እንፈራለንና እኔ ፈራው እንጂ አንተ እኮ አታስፈራም፣ መምጣቴ ደስታ ነው ምናምን ሲል እኔ በጣም በቃ እንዴት ፈራው ምናምን ትላለህ ምናምን ብለው አንዳንድ ሰዎች እንደውም ኮሜንት አድርገው የነበረና እኔ ደግሞ እኛ ከወክለን በደልን ኃጢአትን እያሰብክ ነው እንትን ማድረግ ያለብንና እሱ እኮ የሚያስፈራ አይደለም። እኔ ፈለገ በተሰወረ ኃጢአት ያለብኝ እግዚአብሔር ኃጢአቴን በደሌን የሸፈነልኝ ነኝና እንደዛ ከሚል ሀሳብ ነውና ብዙ መልእክቶች የያዙት በጣም አስተማሪ የሆነ ነገሮች አሉት። ደምን ባስለቅሶን ልባችን ስብር እንዲል አድርጎታል። መዝሙሩ እንደወጣ ልጅቷ ምን ያህል ከእግዚአብሔር ጋር እንደተገናኘች ምን ያህል ስብር ብላ ከዚህ በፊትም ይቅርታን ዘምራ እንዴት። ስለዚህ በጣም ልትበረታታ ሌሎችም ስራዎች እንድትሰራ እግዚአብሔር ጸጋውን እንዲያበዛላት ነው ልንል የሚገባው። ሌላውን ትችቱን ልናገር አልችልም። ልናገር የምችለው የዘማሪት በዛ ወርቅ መዝሙር ልባችንን ሰብሮታል፣ ወደ እግዚአብሔር አቀርቦናል፣ እያለቀስን ቤተ መቅደሱ እንድንገባ እንድናስቀድስ አድርጎናል። እኔ እንግዲህ እኔ የታየኝና የተሰማኝ ይሄ ነው። ሌሎች ሰዎች ደግሞ የተሰማቸው የታያቸው ነገር ይኖራል። አብዛኛው ሰው ግን ይሄ ነው የተሰማው እና ይህን መዝሙር ደግሞ አንተ ስትዘምረው ደግሞ በጣም ልዩ አድርገህ እኔ የምዘምረው ነበረ በጣም ልዩ አድርገህ ዘምረኸው ደስ በሚል ሁኔታ እየሰማህ ነው ነበርና ይወደናል እግዚአብሔር። እንደ ወደ ቀደመው ነገር ልመለስና ሁሉንም ማገኛቸው ነበር እና እቺታችን እመቤታችንን እንደሷ የሚወድ ጻድቁን እንደሷ የሚዘክር አልነበረም። የጻድቁ ወዳጅ ነው። አዎ ሁሉም አርቲስቶች የሚወዷቸው ቅዱሳን አሉ። ቅዱስ ሚካኤልን፣ ጻድቃን ሰማዕታትን በደንብ ያው የሚወዷቸው ታቦታት አሉ የሚዘክሯቸው። እንበል እንጨፍር ምን እንበል እንጂ ልክ ሙዚቃው ካለቀ በኋላ የትቤ ናይት ክለብ ውስጥ ያለው ግርግር፣ ሽልማቱ፣ መጠጡ ምን ሁሉ ነገር ካለቀ በኋላ ወደ ቤት ወደ ማደሪያችን ስንመለስ ልክ ሻወር ወስደህ ቢጃማህን ቀይረህ ቁጭ ስትል ከራስ ጋር ትሆናለህ። በዛ ሰዓት ስክን ትላለህ፣ ትረጋጋለህ፣ ትመሰጣለህ። በቃ ጸሎታቸውን ያደርጋሉ። በዛች ሰዓት እግዚአብሔር ደግሞ ሰዓት አለው እኛን የሚመታበት።
በዛ ሰዓት እያገኘኝ ነው ኃይሉን እየሰጠ እዚያ ያደረሰኝና እህታችን እመቤታችን ትወልዳለች። ጻድቃኔ ማርያም እንደሷም የሚመላለስ አልነበረም። ዛሬ ገና ተናገርኩኝ። እስከ ዛሬ ልናገር በጣም አልችልም ነበር። አዎ በጣም ግን ይሄንን ነገሯን መናገር ደግሞ በጎን ነገር መናገር እችላለሁኝ እፈልጋለሁ። እጅግ በጣም ደግናት። በጣም የሆነ ነገር ስጠይቃት እጥፍ የምትሰጥ ልጅ ናት። በጣም በረሃን ያደገችው የበረሃ ልጅ ናት። በጣም ደግናት እና እመቤታችንን እንደዛ የምትወድ ልጅ፣ ቅዱሳንን እንደዛ የምትወድ ልጅ በምን አይነት ተአምር እንኳን አይደለውም። በምን አይነት ነገር እኔ በዛ ሰዓት አገልግሎት አልጀመርኩም። እሷ ስትጀምር እኔ ሌላ ስራ ውስጥ ነበርኩኝ። ቤተሰቤን አስተዳደር የነበረውም በዚሁ በሙዚቃው ስለነበረ ቤተሰቤን እንኳን የማስተዳድርበት ሳልል ነው ውልቅ ብዬ ወጣሁት። አንድም እነሱም አይፈልጉም፣ አንድም ደግሞ እግዚአብሔር በሚሰጥ ኃይል እንዴ ለቤተሰቤ ብዬ ተጥጄ መጨረሻ ላይ በሞት ድንገት እግዚአብሔር በተለያየ ነገር ምሕረቱን አብዝቶ እድሉን የሚሰጥ አምላክ ነው። ግን እናት ለሴት ልጇ ለወንድ ልጇም አትቆምም አይደል? በፍርዱ ሰዓት ልጅም ለእናቱ አይቆምም። እግዚአብሔር ፊት ስንቆም ምንም አይነት ምክንያት በምድር ላይ የሰራ ነው ስራ ነው የሚከተለን እና ቤተሰቤ ለነፍሴ መዳን እንቅፋት አይደለም፣ ሊሆነኝም አይችልም። ግን ምን አበላቸዋለሁ ምን አጠጣቸዋለሁ ብዬ በጣም ብዙ ምክንያት ነበረኝ እዛው እንድቀር። ያን ሁሉ ፍርሃት ነው የሚያረቅልህ እግዚአብሔር። በጨበጣ ነው ባዶ እጅን ብድግ ብለህ ትመጣለህ። ያው እግዚአብሔር ይመስገን የማይጥል አምላክ መሆኑን እጁ ላይ ሆኜ ይጠራጠረው ነበረ። ሁሉ ነገር ሲያልቅ በዙሪያችን ገቢ ሲነጥፍ ዜሮ ስትሆን ትደነግጣለህ። ስጋ ለባሽ ነን። ተጠራጥረኸኛል ብሎ አልጣለኝም መድኃኔዓለም። ባዶ በሆነን ሰዓት በእውነት ሁላችንም ተጠራጥረነው እናውቃለን። ተጠራጥረነው ማለት አምላክነቱን አይደለም። እጃችን ላይ ባዶ ስትሆን ሰይጣን ምቹ ጊዜ ይጠብቅና አንተ ቀብጠህ እኮ ነው ያን የምትሰራ። እንደዚህ የሚሉኝ ወንድሞች አሉ። በጣም ነው የሚያስቁኝ። ስትቀብጪ ነው እንጂ እስካሁን መኪና፣ ቤት ምናምን ስንት ነገር ለእኛም ታሳልፊልን ነበር ታስጠሪን ነበር ምናምን ይላሉ አንዳንድ ጓደኞቼ። እና እንዴት መጣህ? እንዴት ይሄንን ኃይል አገኘህ? እንዴት ዝናውንም ብሩንም ትተመጣ ሲሉኝ የእግዚአብሔር ኃይል የራሱ የመድኃኔዓለም የተሰቀለው መድኃኔዓለም የእሱ ኃይል የመብርሃን የድንግል ማርያም ፍቅር ምልጃ ያሳደገኝ የቅዱስ ሚካኤል በቃ አጠገቤ ስላሉ የነሱ ሙሉውን ነገር እነሱ እንትን አሉ። እኔ እሺ ብቻ ነው ያልኩት። እሺ ብዬ መጣሁኝ። ዘማሪ ሆናለሁም ብዬም አላስብም። ለሆንም አይገባኝም። አሁንም ድረስ እናንተ በቆማችሁበት መድረክም ልቆም አይገባኝም። የእውነት ግን በቸርነቱ ፈቀደልኝ። ብቁ ዘማሪ አይደለሁም፣ ግን በቃ ዘማሪ እንድባል አደረገኝ በቸርነቱና እህታችንንም ጻድቃኔ ማርያምን ደጋግማ በረገጠ እግሯ ሌላው ክፉ ነገር መናገር አልፈልግም። በጣም የምንወዳት የምናከብራት እህታችን ነበረች። እንግዲህ ምን ይደረጋል፣ ሰው መርጦ ከሄደ እሳቱም ይሄው ውሃውም ይሄው አይደለ? እንግዲህ እሳቱን መርጣ ከሄደች እግዚአብሔር አምላክ ወደ ውሃው እንዲመልሳት የረገጠቻት ያቺ ጻድቃኔ ማርያም ደብር ልቧን መልሳለን ወደ ቤቷ እንድትመለስ ወደ ክብሯ እንድትመለስ እመኛለሁኝ። ይሄ አሁን በሌላው ወገን ላሉ ሰዎች ወደ ጨለማ ሲያምር ይቅር ምናምን ሊሉ ይችላሉ። እኛ ግን ብርሃን ውስጥ ነን። ብርሃን ውስጥ ነን። ለሰው ሁሉ የምንመኘው ብርሃንን ነው። ወደ ብርሃኑ ያምጣልን ሁሉንም። እናመሰግናለን ወንድማችን ዘማሪ ፍስሐ ዘለቀ። በእውነት በጣም እጅግ ውስጥን የሚኮረኩርና በጣም አንገብጋቢ የሆነ ነገር ነው የነገረን። ለተመልካቾቻችን ያው ይፋዊ ያላረግነው ይገባቸዋል፣ ጊዜ እኔ ይገባቸዋል። የኛ ምዕመናን ግድ የለም ይፋ ይሁን ሁሉም ማን እንደሆነች እንዲጸልዩላት እና እንዲያስቧት በዚህ አጋጣሚ ጥሬን አቀርባለሁ። ውድ ተመልካቾቻችን አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። እንግዲህ ቆይታችን የዘማሪ ወግ ላይ ነው ያለነው። በጣም እጅግ የምንወደው ወንድማችን ዘማሪ ፍስሐ ዘለቀ ጋር በጣም ጥሩ ነገሮችን እያነሳን እየተወያየ እንገኛለን። ወደ ማጠናቀቁ ምዕራፍ ላይ ነው የምንገኘው። እንግዲህ በጣም በዚህ ወቅት ደግሞ በተለይም ደግሞ እንደ ኩራት የሚነገር አይደለም። እውነት ለመናገር ያሉት ጸንተው የጠፉትም እንደሚመለሱ እናምናለን። እኛ ኦርቶዶክሳውያን
በሄዱት ነገር ምን ደነግጥ ምን በረግግ የሆነ አንድ ሰው ምናምን በተለይ ደግሞ አሁን ደግሞ ፋሽን ያደረጉት የሆነ ታዋቂ ሰው ምናምን እንደዚህ ሆነ ምናምን ሲባል እዚህ ኦርቶዶክሳዊ የሚሸበር የሚመስላቸው እነሱ ጋር ምናምን ጮቤ የሚረገጥ ልልታው ምናምን ከፍ ያለ የሚመስላቸው እዚህ ጋር የምናዝን እርግጥ ነው በአንድ ክርስቲያን መጥፋት ልናዝን ልንቆጭ እንደ ሰዋዊነት ስሜት ሊሰማን ይችላል። ጌታም አንዱን ፍለጋ ነው ስለ ሁሉም ከዙፋኑ ያወረደው አዳምን ፈልጎ ነውና ያም ሰው ከዚህ በረት እንዳይወጣ እንፈልጋለንና በዚህም ዓላማ ላይ በተለይም ደግሞ በአገልግሎቷ እዚህ በነበረችበት ወቅት ከኛ ጋር በነበራት አገልግሎት የተወደደ አገልግሎት የነበራት እህታችን አሁን ደግሞ በሌላ በረት ውስጥ ያለች እህታችን እንትን ይበል እንጂ አህያ ይጅብ ነች ይባላል። ጊዜ ይፈጃል እንጂ ሁሉም የጠፉት እንደሚመለሱ ተስፋ እናደርጋለን። ምንም በዚህ በኩራት በስሜት ሆነን የምንናገረው ሳይሆን ይሄ የእምነታችን ጥግ የሆነ ምስክር የሆነ ነገር ነውና ይቺ ቤተክርስቲያን ለጥያቄዎቻችን ሁሉ መልስ አላት። ስለዚህ በእንዲህ አይነት ሀሳብ ውስጥ በተለያየ ውዥንብር ውስጥ ያላችሁ እህትና ወንድሞቻችን እመኑን ቤተክርስቲያን መልስ አላት። የጠፋችውን እህታችን ዘርፌ ትመለሳለች ብለን ተስፋ እናደርጋለን። ምንም የሚያወላውል ጥያቄ ነው። እንግዲህ ወንድማችን ዘማሪ ፍስሐ በተለያየ ዓለም ሙዚቃ ላይ እንግዲህ የዓለምን ሀሳብ ሲያንጸባርቅ የነበረ አሁን ደግሞ እግዚአብሔር ያ የጥፋት ቦታ ነው ለአንተ የሚገባ አይደለም ብሎ መድኃኔዓለም ከዓለም ሀሳብ ለይቶ እዛን ልክ እንደ ጳውሎስ አሳዳጅ የነበረውን በቤቴ ሰውን የምታጠምድ እግዚአብሔር መንግስት የምትሰብክ ትሆናለህ ብሎ እንደጠራ ሁሉ ወንድማችንም ዘማሪ ፍስሐ ከዛ ከዓለም ከጥፋት ከርኩሰት ቦታ ብዙዎች ወደ ኃጢአት ወደ ዝሙት ከሚጎትቱ ቦታዎች በፍጹም ያ አይደለም ያንተ ቦታ እኔን የምታመሰግንበት ለኔ መንግስት በዝማሬ እግዚአብሔርን ያመሰግን የጠፉትን ወደ በረቱ የምትመልስ እንድትሆን የተጠራው ብሎ መልሶታል። ወንድማችን እንግዲህ እንኳን ደህና መጣ በተወደደ ዝማሬ። እንግዲህ አሁን ደግሞ አንድ በቅርብ ጊዜ እኔ በቀደም እያወራን ነበረ። አንድ ዝማሬ ምን የሚል መዝሙር ነው? ዴማስ ሆይ ተመለስ። ያው የጠፉት ስለ ዴማስ የሚያወሳ ዝማሬ ነው። ሁላችንም እንግዲህ ከዚህ ዝማሬ መልእክቱን አሁን ካነሳንበት ኮንሰፕት ደግሞ በጣም ስለሚገናኝ የጠፋችሁትን ተመለሱ ያለን ነውና እስቲ ወንድማችን በዜማ አዎ አዲስ ዝማሬ ነው። ይሄንንም ደግሞ የጨጌ ዮሐንስን የሰጠኝ ፋሲል ምስጋው ነው ግጥሙንም ዜማውንም የሰራውና ቆንጆ ተግሳጽም ነው ጥሪም ነገር ነውና ሁላችንም በአቅማችን ይትቤ ቅድም እንዳልከው ማንም ወጥቶ እንዲቀር አንፈልግም። ይልቁንም እግዚአብሔር አምላክ ልጆቹ ተበትነውበት እሱ በማይገኝበት አድራሻ ተበታትነው እንደው ቀበሮ ሲበላቸው አንበሳውም ሲሰብራቸው እንዲገኙ አይፈልግም። ወደ እውነተኛ ወደ እናት ቤተክርስቲያን እንዲመጡ ይፈልጋል መድኃኔዓለም እና የተለያየ እድል ይሰጣል። ልባቸውን አዳምጠው ቤተክርስቲያን እረፍት ናት። በዚህ አጋጣሚ ላመስግናት ቤተክርስቲያኔን። መከራ ውስጥ ልትሆን ትችላለህ፣ ግን ግቢዋ ስንገባ እንጽናናለን። ይልቁንም እንደናንተ ያለው ደብር መልዕልተ አድባራት ነው ቀራንዮ መድኃኔዓለም ጥንታዩ በቃ የትኛውን ቤተክርስቲያን ግቢ የትኛውን ታቦት የተተከለበት ቤተክርስቲያን ስንገባ እንጽናናለን፣ እንረጋጋለን። የምንሰማው የእግዚአብሔርን ድምፅ ነው። ቅዳሴው፣ የዕጣኑ መዓዛ በቃ ሌላ ታሪክ ውስጥ ነው የሚከተን። ተረጋግተን ምን ብለን የምንወጣባት እንኳን ለኛ ልጆቿ ላልሆኑም ሁሉ እረፍት መሸሸጊያ ናት። ብዙ ሙስሊሞች እናውቃለን ተደብቀው ሄደው ቅዱስ ገብርኤልን ታቦት ከቤተሰቦቻቸውን ከሚያዋቸው ሁሉ የሚያነክሱ አሉ። ፕሮቴስታንቶች አሉ እስከያዙናን መድኃኔዓለም በህልሟ ታይቷት ይሄውና የታየን ቤተክርስቲያን ብላ ሮጣ ገብታ በዛው የቀረች ልጅ እንዳለች ታሪክ ሰምቻለሁኝ። ለጸሎት ፕሮቴስታንቶች እንኳን ልባቸው ተሰብስቦ እንግዲህ እነሱ ያሉበትን ሁኔታ እናውቃለን። ጨዋዎች እንዳሉ ሁሉ በጣም ዋልጌዎች ከስርዓት ውጭ ሆነው አሉና
ተረጋግተው ጸሎት ማድረስ የሚችሉት ማንም ማንንም የማያይበት የማይተችበት ነው። ቆመው ልባቸው ተመስጦ ወደ እግዚአብሔር በእውነት እግዚአብሔር አምላክ ብቻ እኔ ምኞቴ ይትብዬ ሁሉም የቤተ ክርስቲያንን እናትነቷን ሰብሳቢነቷን እውነተኝነቷን አውቀው እንዲጠለሉባት እንድንድን ለኢትዮጵያን በሙሉ ደግሞ ልባችን ሲመለስ እግዚአብሔርም ይመለስልናል። ምህረት እንዲወርድልን ነው የምንመኘውና ይምጡ ኑ ትላለች እናት ቅድስት ቤተ ክርስቲያን። እረፍት ያድርጉ መጥተው ንስሐ ገብተው ተጠምቀው ቆርበው ልጅነታቸውን አስመልሰው ልጅነት የሌላቸውም ክርስትና ተነስተው ልጅነታቸውን የሚያጡ በቄዳር ልጅነታቸውን አስመልሰው እንዲቀጥሉና ነፍሳቸውን እንዲያተርፉ በጣም እመኛለሁና የሰው መውደቅ የሰው መጥፋት የሰው መክሰር በጣም ከሚያሳዝኑኝ በተለይ የሰው ትዳር መበጥበጥ እጅግ ከሚያሳዝኑኝ ሰዎች አንዱ ነኝ። እግዚአብሔር ይመስገንና ለሁላችንም ሰላም ይስጥ እግዚአብሔር አምላክ ሁሉንም ወደ ቤቱ ይሰብስብልን። ይሄን እመኛለሁኝ።